ላጤና ካደ ወይ አይደለም ከባለቤቴ ጋር ምኖር ባለትዳር ነኝ አይከራይም ማለቴ ተከራይቷል ጧት ማታ ነው የምንገባው ያው ላጤ በይን ሰውም አይበዛብንም እና ማን አስቸግረን ይቅርታ የኔ ወንድም አይከራይም አልኩኩኩ አረ እንደው ሐሳብ ያግባሽ ሽንት ቤትም ስራ ቦታ ተጠቅመን ነው የምንመጣው ውሃም ቢሆን አናባክንም የኔ ወንድም ይጠባችኋል ለቤተሰብ አይሆንም አልኩኩኩ አረ እንደውም ሲሰፋብን ነው ግቢውንም በጣም ስለወደድነው ነው በዛም ጥሩ ጎረቤቶች እንሆናለን የኔ ቤት ጭራሽ የኔ ቤት የኔ ወንድም አይከራይም እባክህ ትወጣል ተከራይቶ ና ብርኖ ብርኖ ወልክፈት አይ ቆይ አንቸርፍ በይ እኔ እጄ ከፍቼው አቤት ምን ነበር ሰላም ጤና ይስጥልኝ የሚከራይ ቤት ፈልጌ ነበር ቆንጆ ግቢ ነው በጣም አይበላም እንጂ ቆንጆ ቤቷ ስንት ክፍል ነበረች ላጤና ባለትዳር ላጤ ነኝ ለላጤ እንኳን አናከራይ ይቅርታ ምናልባት ሐሳባችሁን ከቀየራችሁ እንድትደውሉልኝ ብዬ አይ የሚቀየር ሐሳብ የለም ምናልባት ተከራይ ካጣችሁ ወንድሜ የተናገርኩት ግልጽ አይደለም አይ ከራይም ግልጽ ነው ምንድነው ተከራይ ነው ላጤ ነው አዎ እና መለስከ አዎ እንዴ ብታዩ ፋይኑ ሐርፍም ዲ አንተ ቆይ ካይኑ ምን አለክ እንዴ ውዴ እኔ እኮ ላንቺ ብዬ ነው ቤተሰብ ያለው ተከራይ የምፈልገው ቤተሰብ ያለው ሰው መጥቶ ግቢውን ያስጨናንቀው እንግዲህ ሳይከራይ ይቀመጥ እንግዲህ አስሩም ሰው እየመለስክ ማን እኮ ከጎረምሳ ጋር ብቻሽን እዚህ ግቢ ውስጥ ብዬ ነው የት ጋር ነበርኩ ገልጫለሁ ያነበብሽ ተጠብቂኛል ይችላል ራሱ ግማሽ አርገሽዋል ባንድ እባክህ እንደውም ሰልችቶኛል ደከመኝ ደግሞ በቃኝ መጻፍ